እሸቱ መለሰ በኢትዮጵያ ዲጂታል ሚዲያ ላይ ከፍተኛ ተጽዕኖ ካላቸው ሰዎች መካከል አንዱ እንደሆነ ጥርጥር የለውም። በዶንኪ ቲዩብ አማካኝነት ለበጎ አድራጎት ስራዎች በሚሊዮን የሚቆጠር ዶላር አሰባስቧል፣ ትምህርት ቤቶችን ገንብቷል፣ የብዙዎችንም ህይወት ቀይሯል። ሆኖም ግን በቅርቡ በአንድ ትልቅ ማዕበል ውስጥ ራሱን አግኝቷል። ይህም ከተቀደሰው የዋልድባ ገዳም ጋር የተያያዘውና ማህበራዊ ሚዲያውን ያነጋገረው ህዝባዊ ውዝግብ ነው። ብዙዎች ይህን ጉዳይ እንደ ቀላል አለመግባባት ቢመለከቱትም ሌሎች ግን ውጥረቱ እንዲባባስ ያደረጉ የተወሰኑ የዲጂታል ገጾች ላይ ጣታቸውን ይቀስራሉ። ከነዚህ መካከል ግንባር ቀደሙ እግረኛው ሚዲያ ነው። ዛሬ በቪዲዮአችን በትክክል ምን እንደተፈጠረ፣ ያን ያክል ትልቅ የነበረው የበጎ አድራጎት ፈንድ እንዴት ወደ ህዝባዊ ግጭት እንደተቀየረና እግረኛው ሚዲያ እሳቱን በማቀጣጠል ረገድ የተጫወተውን አወዛጋቢ ሚና በዝርዝር እንመለከታለን። አብራችሁን ቆዩ። ይህንን ግጭት ለመረዳት መጀመሪያ ነገሩ እንዴት እንደተጀመረ ማየት አለብን። የዋልድባ ገዳም በኢትዮጵያ ውስጥ ካሉት እጅግ በጣም የተከበሩና ጥንታዊ መንፈሳዊ ቦታዎች አንዱ ነው። ገዳሙ የገጠሙትን የገንዘብ እጥረቶችና የመዋቅር ፍላጎቶች ለመቅረፍ ድጋፍ ያስፈልገው ነበር። ይህን ተከትሎ እሸቱ መለሰ ያለውን ሰፊ የዶንኪ ቲዩብ መድረክ በመጠቀም ስለ ገዳሙ ሁኔታ የሚያሳዩ ትዕይንቶችን፣ የመነኮሳቱን አኗኗር፣ በይበልጥ ደግሞ የሴቶች ገዳም ነው የተባለውን የሴት መነኮሳትን አኗኗር እንዲሁም ያሉባቸውን ችግሮች ለህዝቡ አስተላለፈ። የህዝቡ ምላሽ እጅግ አስገራሚ ነበር። በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን የህዝብ አጋርነታቸውን አሳዩ። መጀመሪያ ላይ ነገሩ ትልቅ የበጎ አድራጎት ድል ይመስል ነበር። ነገር ግን ከትዕይንቱ በስተጀርባ የተላለፈው ምስል ከእውነት የራቀ መሆኑን፣ የሴት ገዳም የሚባል በዋልድባ ውስጥ ተፈጥሮ እንደማያውቅና እሸቱ ይህን የሰራው ለተራ የዩቲዩብ ገንዘብ መለቃቀሚያ እንደሆነ ከገዳሙ አባቶች በኩል መሰማት ጀመረ። በዚህም ምክንያት አለመግባባቶች መፈጠር ጀመሩ። ማንኛውም ግጭት መነሻ ብልጭታ ያስፈልገዋል። በዲጂታል ዘመን ደግሞ ያ ብልጭታ ብዙውን ጊዜ የሚመጣው ከኮሜንታሪ ቻናሎች ነው። በዚህ ቦታ ላይ ነው እግረኛው ሚዲያ ወደ መድረኩ የሚገባው። እግረኛው ሚዲያ በኢትዮጵያ ማህበራዊና ሃይማኖታዊ ጉዳዮች ላይ በሚያቀርበው ጠንከር ያለ፣ ግልጽ እና ብዙ ጊዜ ሰዎችን ለሁለት በሚከፍል አስተያየቱ ይታወቃል። ይህ ሚዲያ በእሸቱና በተወሰኑ የገዳሙ ተወካዮች መካከል እያደገ የመጣውን ልዩነት በከፍተኛ ሁኔታ መዘገብ የጀመረው ዋነኛው መድረክ ሆነ። እግረኛው ሚዲያ ሁለቱ ወገኖች በጋራ ይፋዊ መግለጫ እስኪሰጡ ከመጠበቅ ይልቅ የእሸቱን ዓላማ የሚጠራጠሩ ይዘቶችን ማውጣት ጀመረ። ከሃይማኖታዊ ማህበረሰቡ ውስጥ ያሉትን ተቃዋሚ ድምጾች በማጉላት የነገሩን ግልጽነት፣ እንደ ዋልድባ ያለ ቅዱስ ቦታ እንደ ዶንኪ ቲዩብ ባሉ ዓለማዊ የፈጠራ መድረኮች ላይ እንዴት መቅረብ እንዳለበት ጥያቄዎችን አስነሳ። ጉዳዩን እንደ ቀላል የገንዘብ ወይም የአስተዳደር አለመግባባት ሳይሆን እንደ ባህላዊና መንፈሳዊ ክብር መጣስ አድርጎ በማቅረብ እግረኛው ሚዲያ ተመልካቹን በከፍተኛ ሁኔታ ከፈለው። በአንድ ጀንበር የቪዲዮዎቹ አስተያየት ኮሜንት ሴክሽኖች በዶንኪ ቲዩብ ደጋፊዎችና በገዳሙ ባህላዊ ወሰን ጠባቂዎች መካከል ወደ ጦር ሜዳነት ተቀየረ። የዚህ ሚዲያ ዘገባ ያሳደረው ተጽዕኖ ፈጣን ነበር። ከማህበረ ቅዱሳንና ከገዳሙ ጋር ግንኙነት ያላቸው አባቶችና የሃይማኖት አባቶች ራሳቸውን በይፋ እንዲያርቁ ወይም ማብራሪያ እንዲሰጡ ጫና ተደረገባቸው። ይህም እሸቱ ወሰን አልፏል የሚለውን ትረካ ይበልጥ አጠናከረው። የእሸቱ ደጋፊዎች እንደሚከራከሩት ከሆነ እንደ እግረኛው ሚዲያ ያሉ መድረኮች ለእይታ ወይም ቪውስና ለተከታዮች መስተጋብር ሲሉ ውስብስብ የሆነን የአስተዳደር ጉዳይ ሆን ብለው አጋነውታል። በዚህም በሰላም ሊፈታ የሚችልን ጉዳይ ወደ ግጭት ቀይረውታል። በሌላ በኩል ደግሞ ተቋማት ከዲጂታል መዝናኛ ፖለቲካ ጋር መቀላቀል የለባቸውም ብለው ለሚያምኑ ወግ አጥባቂዎች ድምጽ ሆኗል። የትኛውም ወገን ብትደግፉ ጉዳቱ ግን ደርሷል። ህብረትን ሊያመጣ የታሰበ ፕሮጀክት በመጨረሻ ማህበረሰቡን የማህበራዊ ሚዲያ ላይ ለሁለት ከፍሎታል።
የአንድነቱ የገዳሙ ውዝግብ በኢትዮጵያ ዘመናዊ ማህበራዊ ሚዲያ ያለውን ኃይልና አደጋ የሚያሳይ ትልቅ ማስተማሪያ ነው። ጥሩ ዓላማዎች እንኳን እንዴት በቀላሉ ከዲጂታል ፖለቲካ ጋር ሊተላለፉ እንደሚችሉ እንደ እግረኛው ሚዲያ ያሉ የኮመንታሪ ቻናሎች ክፍፍሎችን በማጉላት የህዝብን አመለካከት እንዴት መቅረጽ እንደሚችሉ ያሳያል። አሁን ባለው ሁኔታ እሸቱ መለሰ ስራውን እንደቀጠለ ነው። ነገር ግን የዚህ ውዝግብ ጠባሳ አሁንም አነጋጋሪነቱን አልቀነሰም። እናንተ ምን ታስባላችሁ? እሸቱ ጥፋተኛ ነበር ወይስ እግረኛው ሚዲያ እና ሌሎች መድረኮች ለእይታ ወይም ቪው ሲሉ ግጭቱን ፈጠሩት? ከዚህ በታች ባለው የአስተያየት መስጫ ቦታ ላይ ሀሳባችሁን አካፍሉን። በኢትዮጵያ ሚዲያ ዙሪያ ተጨማሪ ጥልቅ ትንታኔዎችን ለማግኘት ቪዲዮውን ላይክ፣ ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ። እስከሚቀጥለው ጊዜ ሰላም ቆዩ።